አዴ ተረጋጋ አዴ አዴ ማርቆስ እንዴት ነሽ? ቅድም እኮ ዴቭ ተጣሉ ሲለኝ ሩጬ ወደ ፍቅር ጋር ሄድኩ። አይ ደህና ናቸው እንዳካበዱ አይደለም። ከዚህ በኋላ ከእህትሽ ጋር ምንም አይነት ነገር እንዳይፈጠር ፍቅር ማስጠንቀቂያታለሁ። መጠየቅም ማውራት የምትፈልገው ነገር ካለ ከአንቺ ጋር ልታወራ አድርጊያታለሁ። አዎ ማርቆስ እንደዛ ነው የሚሻለው። እኔ በእህቴ ቀልድ ነገር ከዚህ በኋላ ግን እስካሁን የታገስኳትን ያክል ከመጣብኝ በጣም መጥፎ ነኝ። ማቃቴ ተረጋጋ። እሺ የሚያስተካክሉ እሺ እሺ አመሰግናለሁ። ስራሽ ታራሽ ዳዊት ቆይ በዚህ ሰዓት ምን ትሰራለህ? አትኛም እንዴ? እንቅልፍ የሚችለኝ እኮ ነው የመጣሁት። ታዲያ በጣም ጭንቅ ብሎኝ ነው። ትንሽ ቢቀለኝ እንኳን ብዬ ነው አንቺ ጋር የመጣሁት። አዴ እባክሽ ልቀመጥና እንዳወራ ፍቅጂ። ዳዊት በጣም ያስጨነቀኝ ነው። እኔም እኮ ቢጨንቀኝ ነው አዴ። በቃ ትንሽ ስትርቂኝ ይጨንቀኛል። ትናፍቂኛለሽ። እሺ ለምን ዝም ትይኛለሽ? እኔ ቆንጆ እና ምን ልበል? እኔ በጣም ነው የማፈቅርሽ ዳዊት። አሁን እህቴ ተኝታለች። በቃ ውጣ እባክሽ አዴ። ዳዊት አሁን ከነቃች ሌላ ነገር ነው የሚመስላት። ውጣልኝ። እሺ ደህና ነሽ? አዴ እንዴት ነው? እንዴት አደረክ? እግዚአብሔር ይመስገን። ደስ የሚል መጽሐፍ እያነበብኩ እኮ ተመስጬ። እህትሽ እንዴት ነች? ዛሬ ተሽሏል። ፍቅር መጣሽ እንዴ? እንዴት ነሽ? ዴቭ እንዴት ነህ? በጠዋት የት ሄደሽ ነው? ቤተክርስቲያን እኮ ልሳለም ሄጄ ነው። ቤተክርስቲያን? አንቺ ምንድን ነው ቁርስ ሰርተሽ ነው? እየሰራው ነው ግን አልደረሰም። እስካሁን ምን እያደረግሽ ነው ያልደረሰው? እህቴን እኮ አማት ስላደረ እሷን ሳስታምም አድሬ እንቅልፍ ጣለኝ። ምንም የማይመለከተኝ ነገር አትቀባጥሪብኝ። ግቢና ስሪያው። እሺ ዴቭ መጣሁ። በቃ እሷን ውስጥ ለነግራት ቁርስ መስራለሁ በዚህ ትንሽ የአየር መዛባት ነው እንጂ ሁሉም ነገር ደስ ይላል አይደለ እንዴ? ኤላ ባርኪ አንተ እንዴት ነህ? መቼ መተህ ነው? እኔማ ከመጣሁ 2 ቀኑ ነኝ። አንተ ደህና ነህ እንዴ? 2 ቀን ሙሉ ሳንገናኝ መተህ? ምን እባክህ ሳይመቻች ቀርቶ እኮ ነው። አረ እዚህ ጎረቤት ታዲያ አንድ ቀን እንኳን ጎራ አትልም እንዴ? ምን ሆነ ነው አንተ? አንተ ራሱ ተለውጠ የለ እንዴ? አረ አምሮብሃል አንተ። እንደምን ምሳ በልተን ትወጣለህ? ሌላ ቀን እመጣለሁ ባርኪ። ምን አለብህ ዛሬ አንዴ ገብተህ ምሳ ለመብላት ደግሞ? አሁን ዛሬ ቤት ልግባ። ምን ባዶ ቤት የት ሄድብሃል? ምን ወሬን ታወራለህ? ምሳ በልተህ ትወጣለህ? በቃ